እሷ ሁሌ በማስረጃ መረጃ ነው የምትለው። ከተናገርኳት ነገር አንድ ኃጢአት አለችብኝ፣ ምስክርነት የሌለው እሷና እኔ እና የላይኛው የሰማይ የሚያውቀው ያንን ለሚዲያ ተናገራለሁ። እሱን ሚዲያ ላይ ደግሞ ዩሃ ሚዲያ ላይ ተናግሬው አልፈዋለች፣ አምና አልፈዋለች። አሁን ግን በእኔ ዩቲዩብ ስለሰራሁት ነው እንትን ያለችው እንጂ እዛ ሚዲያ ዩሃም ላይ ተናግሬያለሁ። እሷ ልጃገረድ ነበረች፣ ህይወቷ እንደዛ መስተካከለ ስባል እኔ ዲቦራ ሳገኛት ልጃገረድ አልነበረችም። ከኔ በፊት ፍቅረኛ የነበራት ሰው ናት፣ ጓደኛ የነበራት ሰው ናት። እንደውም ከእሱ ጋር ብዙ ነገር አድርጓታል፣ እንደዚህ ብላ ይህ ተናገርኩት። ያልኩትም ደግሞ አሁንም መናገር ካለብኝ እናገራለሁ። ልጅ አስወርዷታል። 10ኛ ክፍል እያለች ልጅ አስወርዷታል ልጁ። ስለዚህ እኔ አይደለሁም እኔ ልጅነቷን አላገኘውም ብዬ ዩሃ ሚዲያ ላይ ተናግሬዋለሁ ይህንን ነገር። በራሴም ደግሞ እንደ ሰይጣን አድርገው ስለው ምናምን ሲናገሩኝ እኔ ለዲቦራ መልአኳ ነኝ ብያለሁ። ለምን መልአኳ ነኝ አልክ ካልሽኝ ናቲን በተረገዘ ሰዓት የሆነ ማለት እንደዚህ አይነት አስወርዳለሁ አይነት ስታይል ምናምን ሲሆን አንቺ ባለፈው እንደዚህ አይነት ነገር ስለተፈጠረብሽ ይሄ ነገር ወደፊት ተጽዕኖ ያመጣብሻል፣ ይሄ ነገር ቢፈጠር ነገ ልጅ ታጫለሽ ብዬ እችን ቃል በቃል ተናግሬ አስተቻታለሁ። አዎ ይህንን ስላልኩኝ አሁን መልአክ ነኝ ብዬ ተናገርኩ። መልአኩ ምናምን በቃ ሲጀመር ስርዓት የላትም ስታወረኝ፣ በጣም ነው ዲስርስፔክት የምታደርገው ምናምን። እኔ ለልጁ ብዬ በጣም እታገሳታለሁ። እሷ ግን አታክ የምታደርገው በሱ ስም እኔ ነው አታክ የምታደርገኝ። እኔ ልንገርሽ በባህሪ አልጠጣም፣ ያዥልኝ፣ አልቅምም፣ አላጨስም፣ አልሰክርም። በቃ ዶኒሊቲንግ እኖራለሁ። ዝም ብዬ የምኖር ሰው ነኝ። ለልጅ መጥፎ የሚባል ሰው አይደለሁም። እንኳን ለገዛ ደሜ ለመንገደኛ ሰው በጣም የማዝን ምራራ ሰው ነኝ። ለገዛ ደሜ አይደለም ለመንገደኛ የምጨነቅ ሰው ነኝ። ለአባትነት አይመጥንም። ልጄን ልታገኘው አችልም፣ አላምንም። ልጄን ደግሞ አንቆት ነበር አለች ስትከሰኝ። አንቆ ሊገለው ነበር እንቁርቲ እንደዛ ብላ ነው ልጁን የሚገል ወንድ ብላ ነው የሰራችብኝ። እኔ ልጄን ለምንድን ነው የማንቀው? እንኳን ልጄን ወንድ ልጅ ተማትቼ አላውቅም። በዚህ እጅ አልተማታውም፣ ወንድ ልጅ ማለት ነው። እንቁርቲ ብላ ስትሰራ ሊገለው። አሁን እንግዲህ እኔና ናቲ፣ እኔ ወንድ ነኝ፣ ልጄም ወንድ ነው። ስለዛ ልጄ ጋር ስጫወት እንጫወታለን፣ እንደዚህ እንያያዛለን፣ እንደባደባለን፣ እንታገላለን ምናምናምና ሜቢ ሄዶ እንደዛ ብሏት ሊሆን ይችላል። እንደዛ ስትለኝ እኔን ስጠይቀኝ ዲቦራ ይሄ ልጅ ወንድ ነው፣ እኔ ጋር ሲውል እንደ ወንድ ነው የሚውለው፣ እንደባደባለን፣ እንጣላለን ማለት እንላፋለን፣ ይላፋኛል ብሎሽ ከሆነ እንደዛ ነው። እንዴት ነው አባ ልጅ እኔ ልጄን የሚገለው? ምን አድርጎኝ? ምን አስቀይሞኝ? ና ብዬ ልላመድ ብዬ ላሳድግ ብዬ ነው የመጣሁት። በመጀመሪያ እኮ ራሴ ነኝ እኮ ልጄን ላሳድግ ብዬ የመጣሁት እኔ ነኝ እንጂ ማንም ሰው አልጎተተኝም እኮ። ማንም ሰው መጥቶ እና እንደዚህ አድርግ አላለኝ። እንደ ማንኛውም ሰው ህይወቴን መኖር እችላለሁ፣ እንደ ማንኛውም ሰው። ከዛ እንደዛ ሆነ። 100,000 ብር ጠይቀችኝ፣ እኔ የለኝም አልኩኝ። አሁንም ቀጠለ። እኔ ይግባኝ ጠየቁ። ያዥልኝ ይግባኙን ለማጓተት እሷ እኔን ስትጠራኝ ወይዬ ዲቦራ እናንተን ውሰድ እሺ ብዬ ድት እኔ ተንኮል ውስጥ የለማ መጥሪያ ሰጠኝ እሺ ብዬ ጥርት እያልኩኝ አንዴ ምን አስመጣችብኝ? አስገዳጅ። እመቤቴ ምስክሬን ብር አልነበረኝም። አስገዳጅ ክፈል 10,000 ብሩን ክፈል ብላ አስገዳጅ ስታመጣብኝ አንድ ቴሌ የሚሰራ ሰው ከ11 ሰዓት እስከ እንደ 1:45 ድረስ አላወራንም፣ አልመከረንም። አደባባይ ላይ አግኝቶን እህቷም ነበረች። ተው ይብቃ፣ ግዴላችሁም ልጃችሁ በማለት በጣም መክሮን እሷ በቃ እንዲህ ናት የምታስበው ስለሷ። እንዲህ አድርጎኛል ግግም በቃ ስለ እሷ ነው እኛ የምናወራው ስለ ልጁ፣ እሷ የምታወራው ስለሌላ። እንዴት ሊሆን ይችላል? አልተግባባንም። ተቀብዬ መጥሪያን ሄድኩ፣ መጥሪያ ተሰጠኝ፣ ሄድኩኝ። ባንክ ቤት የሚሰራ ጓደኛ አለኝ፣ ሄድኩኝ። ካልከፈልክ ትታሰራለህ ተባልኩኝ። ብታሰር በጣም ብዙ ነገር አለ። አልሰራም፣ ብታሰርም ችግር የለብኝም ነበር። በእርግጥ ዩቲዩብን በጣም ስለቀዘቀዘ ያው ቲክቶክ ላይ ከማታ 2 ሰዓት እስከ ጠዋት 12 ሰዓት ድረስ ቁጭ ላለሁኝ ዝም ብዬ ተራ ጌመር ታውቂያለሽ፣ አንድ ሰውም እየገባ ምናምን አልተኛውም፣ እየሰራው ነው። ዩቲዩብም እየሞከርኩ ነበረ። ላይቭ ላይ ቁጭ ብዬ እታገላለሁ፣ እለፋለሁ። ለዛውም ድርቅ ባለ ሰው ጌም የጫዎች ድምቅ ያለ ቢሆን እኮ ችግር የለብሽም።
እንዲ ከተራታች ጌሜሮች ጋር እየተጫወቅኩ ማለት ነው። እንደዛ ሰራ ነበር። ከዛ አንድ ጓደኛዬ ልታሰር ስል ጓደኛዬ ተበድሬ ከፈልኩኝ። አስገዳጅ ብሩን ስትቀበል የምን ብትል ጥሩ ነው የተከበረው ፍርድ ቤት ይሄ ልጅ የጉብኝት እንትኑ ይታገድልኝ አለች። እዚህ ጋ ለፍርድ ቤት ወንጀለኛ ነው ብላ ነው ዳኛዋ ተቆጣቻት። ምን ማለት ነው ወንጀለኛ ማለት? አይ በወንጀል ከስሸዋል፣ ወንጀል ከሰሽው እንጂ እሱ ወንጀለኛ አይደለም ተብላ ተቆጣቻት። ይኸው ገንዘብ ነው ፈልገው ብለኛለች። ገንዘቡን ሳልሰጣት ገንዘብ ልጅ ሌው ስርዓት ማለት ብሩን ከሰጠኝ በኋላ ታይዋለህ ነው የምትለኝ። ብሩን ሰጧታ ፍርድ ቤት አስገድዳኝ ብሩ ተበደሪ ሰጠዋ። ብሩን ከተበደሪ ከሰጠው በኋላ ወንጀለኛ ነው የልጅ ማያ ይታገድልኝ አለች። ፍርድ ቤት ከለከለ። ከዛም በኋላ ሲጀመር ስልክ አይነሳልኝም፣ ማንን ማድረግ አልችልም። ከዛ ውሳኔ የፍርድ ቤት ውሳኔ ተሰጠ። የይግባኝ ውሳኔ ደረሰ። ይግባኝ ውሳኔ ላይ አውቃ አራዘመችብኝ። እኔ መጥሪያ ሰጠኝ ሄዳለዋ። እሷስ በፖሊስ አሰጠኝ አስባለች። መጀመሪያ እሺ ወስዳለሁ ቢኒ ችግር የለውም ወስዳለሁ እንትን ነገ ወስዳለሁ ከነገ ወዲያ ወስዳለሁ እያለች 2 ቀንና 3 ቀን ወሰደች። ከዛ በ3ኛው ቀን በፖሊስ አሰጠኛለች። ፖሊስ ደግሞ አልቀበለኝ አለ። ህግ ካልጻፈ አይቻልም አለ። ከዛ ፖሊስ አልቀበለኝ እባክሽ እንደዚህ ነው ተቀበለችኝ። ፍርድ ቤት ቀጠሮ የውሳኔ ቀጠሮ ሊሰጠን ባለበት ሰዓት እሷ አዘግይቶን የሰጠኝ ብላ ሆን ብላ ማለት ነው አዘግይቶን የሰጠኝ ብላ ቀጠሮ አስቀየረችብኝ። ለምን ሌላ ብር ታገኛለች። ወር ሲጨምር ወሩ እየጨመረለን ነው የሚሄደው። በዚህ ሁሉ መሀል በአጭር ሳደርግልሽ ፍርድ ቤቱ ይግባኝን ወሰነልኝ። ምን ብሎ ወሰነልኝ? አንደኛ የባንክ ስቴትመንት ነግሬሽ ነበረ። እሱ ከባንክ ስቴትመንቱ ሄዶ የንግድ ባንክ ይቅርታ ጠይቆ ደብዳቤ ልኮ የእሱ አይደለም ብሎ ፍርድ ቤቱ 5,000 ብር አደረገልኝ። 5,000 ብር አደረገልኝ።